ሰላም ሰላም ቤተሰቦች፣ በዛሬው ደግሞ መሰረታዊ የሚባሉ የመደመር ህግ በቀላሉ እንዴት መስራት እንደምትችሉ አሳያችኋለሁ ማለት ነው። በተጨማሪም እንግዲህ በዚህ የዩቲዩብ ቻናል ትምህርታዊ ቪዲዮችን የአማርኛም የእንግሊዝኛም የሁሉንም የሂሳብም ጭምር እናስተምራለን እንለቃለን ማለት ነው። ስለዚህ ከእናንተ የሚጠበቀው ይህን የዩቲዩብ ቻናል ሰብስክራይብ በማድረግ በተጨማሪም ኦንላይን መማር የምትፈልጉ ተማሪዎች ከኛ ጋር መማር ትችላላችሁ ማለት ነው። ባላችሁበት ይሄን ከታች በሚታይ ስልክ ቁጥር ሴቭ በማድረግ ማድረግ ትችላላችሁ ማለት ነው። ከኛ ጋር መማር ትችላላችሁ ማለት ነው። እና ደግሞ በአጭር ጊዜ ነው ትምህርቱ የሚያልቀው፣ ያን ያክል በጣም የሚቆይ አይደለም። ስለዚህ ይህንን ታሳቢ በማድረግ ትምህርታችሁን ከኛ ጋር መማር ትችላላችሁ። እሺ አሁን ወደ ትምህርቱ ስንሄድ 1644 ሲደመር 113 ነው የሚለው። በመጀመሪያ መሰረታዊ እንዴት ነው መደመር የሚሰራው የሚለውን እናያለን ማለት ነው። መደመር ሲሰራ ይቺ አንድ ቤት ነች። የአንድ ቤትን ከአንድ ቤት እንደምራለን። የአስር ቤትን ይቺ አስር ቤት ነች። አስር ቤትን ከአስር ቤት፣ የመቶ ቤትን ከመቶ ቤት፣ ይሄ የሺ ቤት ነው። የሺ ቤትን ከሺ ቤት። አሁን እዚህ ጋር እንደዚህ ለምሳሌ ይሄ ቁጥር ባዶ ነው ከሌለው ዜሮ እዚህ ጋር ሰጠን መደመር እንችላለን፣ ወይም ዝም ብለን ስንደምር ማውረድ እንችላለን ማለት ነው። እሺ አሁን 4 ሲደመር 3 ስንት ነው የምናደርገው? 7 አይደለ? 4 ሲደመር 3 7 ነው። እሺ 4 ሲደመር 1 ስንት ነው? 4 ሲደመር 1 5። በቃ ቀጥታ እየደመርን ማስቀመጥ ነው። 6 ሲደመር 1 7። አሁን 7 እናስቀምጣለን። 1 ሲደመር ይሄኛው የሚደመር የለውም፣ ዜሮን ዝም ብለን እኛ እናስቀምጣታለን። ምክንያቱም ከቁጥር በፊት ከሆነ ከቁጥር በፊት አንድ ዜሮ ብቻ አይደለም 10 20 ዜሮ ቢደረደር ምንም ችግር የለውም። ነገር ግን ከቁጥር በቀኝ በኩል ከሆነ እሱ ቁጥር ዋጋ አለው፣ ነገር ከቁጥር በፊት ከሆነ ግን ችግር የለውም። ስለዚህ አሁን እዚህ ጋር መልሳችን አንድ ይሆናል። መልሳችን ትክክል ነው ማለት ነው። ይሄው ቀጣይ ጥያቄ በተመሳሳይ ሁሌ ማስታወስ ያለባችሁ በመደመር ምንድነው የአንድ ቤትን ከአንድ ቤት ትደምራላችሁ፣ የአስር ቤትን ከአስር ቤት፣ የመቶ ቤትን ከመቶ ቤት፣ ይሄኛውንም በተመሳሳይ ይደመራል ማለት ነው። ስለዚህ በዚህ መንገድ ነው የምትደምሩት። አሁን ወደ መስራት እንሄዳለን ማለት ነው። እሺ 6 ሲደመር 2 8፣ 3 ሲደመር 1 4፣ 2 ሲደመር 4 6። አንድ ሲደመር የኛው ባዶ ነው፣ የሚደመር ስለሌለው እናወርዳለን። በቃ 1648 ሆነ ማለት ነው። ይህንንም እንደምራለን። እንዴት ነው የምደምረው? አንደኛውን ቤት ከአንደኛው ቤት፣ የአስርን ቤት ከአስር ቤት፣ የመቶ ቤትን ከመቶ ቤት እንደምራለን ማለት ነው። ስለዚህ 8 ስንት ሲደመር 0? 8 ሲደመር 0 8። 9 ሲደመር 0 9። 1 ሲደመር 2 3። አያችሁ 1 ሲደመር ይሄ የሚደመር ቁጥር የለም ወይ ዜሮ ብለን መያዝ እንችላለን። 1 ጨርስ ነው 1398። እሺ ይሄው ይሄም 0 ሲደመር 0 0። አሁንም 0 ሲደመር 0 ስንት ነው? 0። 2 ሲደመር 2 4። 1 ሲደመር የሚደመር ቁጥር የለውም ዜሮ ብለን ማስገባት እንችላለን። ስለዚህ 1 ነው። ስለዚህ መልሳችን 1400 ይሆናል ማለት ነው። እስኪ ወደ ቀጣይ እንሄዳለን። ይሄንን 6 ሲደመር 3 6 ሲደመር 3 9። 0 ሲደመር 7 ይሄም 7 ይሆናል ማለት ነው። 6 ሲደመር 3 9። 3 ሲደመር 0 ያው 3 ይሆናል ማለት ነው። 3979 ይሆናል ማለት ነው። በጣም አሪፍ በጣም አሪፍ። እሺ አሁን ደግሞ አንዳንድ ቁጥሮች ስትደምሯቸው መጀመሪያ ላይ ያየነው ምንድን ነበረ? ስንደምራቸው ድምራቸው ከ9 በታች ነው የሚሆነው። አጋጣሚ ሆኖ ስትደምሩ ከ9 በላይ ይሆናል። አሁን ለምሳሌ በመደመር ይሄ የመጀመሪያውን ከመጀመሪያው ነው ይቻላል። ይሄ 1 ሲደመር 2 ይሄ 3 ይሆናል። ችግር የለውም።
ይሄ ግን 7 ሲደመር 7 ስንት ነው? 14 ይሆናል። ሁለቶችን ደምረን ሁሌ መልስ ላይ ይሄ እዚህ ጋር እኩል ይሆናል ብለን የምንሰራው መልስ ነው እና አንድ ቁጥር ነው መጻፍ የምንችለው ማለት ነው። አንድ ቁጥር ብቻ ነው መጻፍ የምንችለው። ስለዚህ 14 ከሆነ መጀመሪያ ማንን የምንጽፋት? አራትን እንጽፋለን። አስታውሱ 7 ሲደመር 7 ስንት ነው ይመጣልን? 14 ነው ይመጣልን። 14። ስለዚህ ምንድነው የምናደርገው ማለት ነው? ይችን አንዷን ቁጥር መልስ እዚህ ጋር 4 ብለን እንጽፍና ቀሪዋን ይች ሁለተኛዋን አንድ ይሄን ነበር የደመርነው። ከዛ ይች ቀሪዋን አንዷን ከዚህ እንጽፋትና ከዚህኛው ጋር እንደምራታለን ማለት ነው እንጂ 14 ብለን ሙሉን አንድ ላይ አንጽፍም። አንዴ ደግመዋለሁ። 7 ሲደመር 7 ስንት ነው? 14 ሆነ። 14 ሆነ። እዚህ ጋር መልስ መጻፍ ያለብን ቁጥር አንድ ነው። 14 ስለመጣ እዚህ ጋር 14ን አንጽፈውም። ስለዚህ ምንድነው የምናደርገው የተባባልነው? አንዷን ይቺ 4ን መልስ እጽፋለሁ እዚህ ጋር። ከዛ አንድ ትቀረኛለች ይቺ ቁጥር። አጋጣሚ 14 ስለመጣ ነው እንጂ 24 ሊመጣ ይችላል፣ 34 ሊመጣ ይችላል። ስለዚህ የመጀመሪያውን ሁሌ የምንጠቀመው ይሄ የመጀመሪያው የአንድ ቤቱን መልስ ላይ እናስገባለን። ይሄ ሁለተኛው ግን ከቀጣዩ ጋር አብረን እንደምራለን። ለምሳሌ ይሄን አይን ከደመርን ይችኛቱን ቀጣዩ ሁለተኛውን ቁጥር የምንደምራት ከዚህኛው ጋር ነው ማለት ከዚህኛው ጋር አብረን እንደምራታለን ማለት እንደዛ ነው የምናደርገው። እሺ አሁን እንስራ። 7 ሲደመር 7 ያው 14 ስለመጣልን አራትን እንጽፍና አንድ ስለቀረችን አንዷን እዚህ ጋር እንደምር እንጽፋትና ምንድነው የምናደርገው ማለት ነው? ያችን አንድ ከነዚህኞች ጋር ሶስቱንም አብረን እንደምራቸዋለን። እነዚህ ሶስቱን አንድ ላይ እንደምራቸዋለን ቀሪዋን ማለት ነው። ስለዚህ 1 ሲደመር 5 ሲደመር 9 አድርገን ነው የምንሰራው። 1 ሲደመር 5 ወይም 5 ሲደመር 9 ነው 14 ይሆናል። ሲደመር 1 15። አሁንም አንድ ቁጥር ተረፈች አይደለ? መልሳችን ስንት ነው የመጣ? መልሳችን 15 ነው። ስለዚህ ይችን 5 መልስ እዚህ ጋር እጽፋለሁ። ከዛ ይችን አንድ ግን ከየት ጋር የምንጽፋት? ከ6 ጋር አብሬ እደምራታለሁ ከቀጣዩ ቁጥር ጋር ማለት ነው። እንደዛ ነው የምናደርገው ተማሪዎች። ስለዚህ አሁን እንሰራለን ማለት ነው። ስለዚህ 5 እና 9 14 ከአንድ ጋር 15 5ን ጽፈን አንድ አለን ብለን አንዷን ከዚህ ጋር ደምረታል። ስለዚህ 1 ሲደመር 6 7 ይሆናል። 7 መልሴን 7 ብዬ አስቀምጣለሁ ማለት ነው። በ7540 መልስ ይሆናል 7543። ይህን ይመስላል። ያው በመደመር ብቻ አይደለም፣ በማባዛትን፣ በማካፈል፣ በመቀነስም እንደዚህ አንዳንድ ነገሮች አሉ ትንሽ ውስብስብ የሚያደርገው። ልክ እንደዚህ ቁጥር ማሳለፍ፣ መበደር ምናምን የሚባሉት ነገሮች ናቸው። ይህን ቪዲዮ በግልጽ እሰራላችኋለሁ። ነገር ግን እናንተ ደግሞ ጊዜ ከሌላችሁ ምናምን ከኔ ጋር መጣችሁ ብትማሩ በአንድ ወር በሁለት ወር በቃ ሙሉ አማርኛም ሂሳብም እንግሊዘኛም መሰረታዊ የሚባሉትን ነገር ጨረሳችሁ በአጭር ጊዜ እድሜ ልክ አይደለም የምትማሩት። እዚህ ጋር በየቀኑ ለአንድ ሰዓት ነው እየደወልኩኝ በቀጥታ እየተደዋወልን ነው የምንማረው። ብቻችን ነው የምትማሩት። በጣም አሪፍ ጥቅም ታገኙበታላችሁ። ይሄን ኦንላይን ማከታተል ትችላላችሁ። እንደዛ ለማድረግ ደግሞ ከታች ያለውን ስልክ ቁጥር ሴቭ በማድረግ በዋትሳፕ ወይ በቴሌግራም ወይ በኢሞ በዛ መደወል ብቻ ነው ማለት ነው ከእናንተ የሚጠበቀው። እሺ አሁን እንቀጥላለን። 4 ሲደመር 3 ስንት ነው? 7። አሁን ይሄ ከ9 በታች ነው። ይሄ 3 ሲደመር 7 ስንት ነው? 3 ሲደመር 7 10 ይሆናል። አያችሁ ከ9 በላይ ሆነ። 10 ስትመጣ እንዳለ 10ን አንጽፍም። 10 ስንለው ይሄ ሁለት ዲጂት ሆነ። ይሄኛው አንደኛው ቁጥር ነው፣ ይሄኛው ሁለት ቁጥር ነው። ስለዚህ መልስ የምንጽፈው ሁሌ አንድ እዚህ ጋር አንድ ቁጥር ነው መልስ የምንጽፈው። ስለዚህ እዚህ ጋር የምትጻፋት እቺ ነች የአንድ ቤቷ። እቺ 10 ቤቷን ከቀጣዩ ጋር እንደምራት እቺኛቱ ከቀጣዩ ጋር ትደመራለች። የአንድ ቤቷ ግን መጣ እዚህ ጋር ቁጥር መልሱና ትጻፋለች ማለት ነው። ስለዚህ ዜሮን እዚህ ጋር እንጽፋለን፣ አንድን ከዚህኛው ቁጥር ጋር አብረን እንደምራታለን። እንደዛ ነው የምናደርገው። አሁንም ይሄን ነገር ልብ ብላችሁ ማስታወስ አለባችሁ ማለት ነው። እሺ 3 ሲደመር 7 10። ዜሮን ጽፈን ከላይ አንድ እንጽፋለን። ከዛ ችላንት ከሶስቱ ጋር ከነዚህኞች ጋር አብረን እንደምራለን። 5 እና 8 ስንት ነው? 5 እና 8
13 ሲደመር 1 14። አሁንም ሁለት ቁጥር ሆነ። አራትን ጽፈን አንድ አለ 14 ስለሆነ 24 ቢሆን ስንት ነው የምናደርገው? 24 ቢሆን አሁን ለምሳሌ 14 መጥቶልን እዚህ ጋር አራትን ጽፈን አንዷን እዚህ ያደረግናል 24 34 ቢሆን ይሄ ቢሆን በቃ አራት እንጽፍና እዚህ ጋር ሁለት አለን ነበር የምንላት ሁለት አለን ወይ ሶስት አለን ብለን እዚህ ጋር አብረን እንደምራታለን። የግድ ቁጥሯ አንድ ብቻ መሆን የለባትም። አብዛኛው ሰው ትንሽ ስለሚለይበት ነው ቁጥሩ ሲቀየርና በዛው ልንገራችሁ ላሳወቃችሁ ብዬ ነው። እሺ ወደ ቀጣይ እንሄዳለን። አንድ ሲደመር 6 ያው 7 ይሆናል ማለት ነው። 7ን ስንጽፋት ራይት ያደርግልናል 7407። እሺ ይሄን እንደምራለን 0 ሲደመር 3 3 አይደል? 4 ሲደመር 8 4 ሲደመር 8 12 ስለዚህ ሁለትን ጽፈን ስንት አለን? አንድ አለን እንላለን። ሁለትን ጽፈን አንድ አለን። ከዛውን እንደምራለን 6 ሲደመር 0 6 ሲደመር 1 7 7 እንጻፍኩኝ ማለት ነው። 1 ሲደመር 1 5 በቃ ጨረስኩ። 5723 አንድ የመጨረሻ ይችን እንሰራና ትምህርታችንን በዚህ እንጨርሳለን። በሚቀጥለው ደግሞ የማካፈል የማባዛት የምን ይሰራላችሁ የሚለውን ኮመንት ላይ አስቀምጡልኝ። የሚከብዳችሁን ወይም ሌሎች ምሳሌዎችን ደግመን እንስራ። ይሄን ኮመንት ላይ ጽፉልኛላችሁ ማለት ነው። 8 እና 7 ስንት ነው? 15 አይደል? 5ን ጽፈን ስንት አለን? አንድ አለን ከላይ። ከዛ 1 ሲደመር 2 3 3 ሲደመር 5 8 9 ሲደመር 0 ስንት ነው? 9 3 ሲደመር 5 ስንት ነው? 8 በቃ አለቀ። ይሄን ይመስላል ቤተሰብ። እናመሰግናለን። እሺ አሁን ደግሞ ያው የእናንተን አስተያየት እጠብቃለሁ ማለት ነው። ያው ኦንላይን መማሪያ ትፈልጉ እንዳልኳችሁ እኔን ማናገር ትችላላችሁ። በቀጣይ ምን ይሰራላችሁ እናንተ ይችን ኮመንት ላይ ሰርታችሁ ኮመንት ላይ መልሱን ብቻ ቁጭ አድርጉልኝ። በሚቀጥለው ደግሞ ያው የእናንተን አስተያየት አይቼ በመባዛት በማካፈል ወይም በመደመር ደግሞ በዚህ አይነት ሌላ ምሳሌዎች ይዤላችሁ እቀርባለሁ። አመሰግናለሁ ስለምትከታተሉኝ። ሰላም ጊዜ፣ ቸር ጊዜ